ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን ከቮት ኒውስ ዜናዎቻችን ይዘን ቀርበናል። ዜናዎቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀደም ወደ ያዝነው ዜና እናልፋለን። በቤንሻንጉል ጉሙዝ ክልል መተከል ዞን መንግስት ሸኔ ሲል የፈረጀውን የኦሮሞ ነጻነት ሰራዊት ኦነግ ታጣቂዎችና በአካባቢው ራስን በመከላከል የተደራጁ ነዋሪዎች መካከል በተካሄደ ከባድ ውጊያ የሰው ህይወት ማለፉንና ንብረት መውደሙን ከአካባቢው የወጡ መረጃዎች አመላክቷል። ከአካባቢው ምንጮች በተገኘ መረጃ መሰረት በጎደሬ ቀበሌ የታጠቁት ቡድን አባላት ቀበሌውን ለመቆጣጠር ለሰዓታት የፈጀ ከባድ ውጊያ ከፍተው የነበረ ቢሆንም በአካባቢው ነዋሪዎች የተቀናጀ የመከላከል ጥረት ሙከራቸው ሊከሽፍ ችሏል ተባለ። በባሩዳ ቀበሌ በተመሳሳይ ሰዓት በተቀሰቀሰው ውጊያ ግን የታጠቁ ኃይሎች በፈጸሙት ጥቃት የሶስት ሰዎች ህይወት ማለፉን ምንጮቻችን አረጋግጧል። የመተከል ዞን ከቅርብ ዓመታት ወዲህ በተደጋጋሚ የጸጥታ መደፍረስና በታጠቁ ቡድኖች የሚፈጸሙ ጥቃቶች የሚስተዋሉበት አካባቢ ነው። ግጭቶቹ ብዙውን ጊዜ በማንነት በመሬት ይገባኛልና በሀብት ክፍፍል ላይ የተመሰረቱ ውስብስብ ባህሪያት ያላቸው ሲሆን የኦሮሞ ነጻነት ሰራዊት ኦነግ ታጣቂዎችም በአካባቢው እንደሚንቀሳቀሱ በተደጋጋሚ ይገለጻል። የአካባቢው ማህበረሰብን ራሱ ለመከላከል በተለያዩ አደረጃጀቶች መንቀሳቀሱ ይታወቃል። በአካባቢው ባለው የጸጥታ ሁኔታ ምክንያት ከግንኙነት መስመሮች አስተማማኝ ባለመሆናቸው ከግጭት ቀጠናዎች የሚወጡ መረጃዎችን ከገለልተኛ ወገን ለማረጋገጥ አስቸጋሪ ሆኗል። በመንግስት የጸጥታ ኃይሎች በኩል እስካሁን የተሰጠ ይፋዊ መግለጫ የለም። ኤርትራ ለጦርነት ዝግጁ ነኝ ስትል የዳቦ ቆሎ ቆረጣ ፎቶዎችን መልቀቋ መነጋገሪያ ሆነ። ኤርትራ ሰሞኑን ያወጣችው ማስፈራሪያ ባህላዊና ያልተለመደ ነው ተባለ። አንዲት በተባበሩት መንግስታት ድርጅት እውቅና አለኝ የምትል ሀገር ለጦርነት ዝግጁ ነኝ ለማለት የዳቦ ቆሎ ፎቶዎችን ማሰራጨቷ ነው መነጋገሪያ የሆነው። ኢትዮጵያ ኤርትራ ለጦርነት እየተዘጋጀችብኝ ነው ብላ ለጸጥታው ምክር ቤት የእነዚህን ፎቶ ማስረጃ በትልክ ምክር ቤቱ አይረዳውም የተባለ ሲሆን የጸጥታው ምክር ቤት አንዲት ሀገር ለጦርነት እየተዘጋጀች ነው የሚለው የጦር መሳሪያዎች ሲገዙ፣ ወታደሮች ሲመረቁ፣ ድንበር ላይ የጦር እንቅስቃሴ ሲደረግ ወዘተ ነው ተብሏል። የጦር ማስፈራሪያዎች መልካም ባይሆኑም ከዳቦ ቆሎ ይልቅ ራውንድ ሚሳይሎች ካሉ የእነዛን ትዕይንት ማሳየት ማስፈራሪያ ሊሆን ይችላል ሲሉ በሀዘኔታ ምክራቸውም የለገሱም አሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ምርኮኞችን ጉብኝት አደረጉ። በሰሜን ወሎ ዞን በሀብሩ ወረዳ በወርጌሳ ከተማም በተደረገው ኦፕሬሽን የተማረኩ አዲስ የተቋቋመችው 11ኛ እዝ 35ኛ ዋሊያ ክፍለ ጦር አባላትና በተንታ የተማረኩ ሚሊሻዎች በልጅ ኢያሱ ኮር ከፍተኛ አመራርና በድርጅቱ አመራሮች ጉብኝት ተደረገላቸው። በጉብኝቱም በዕለቱ ስለነበረው የውጊያ ውሎና በምርኮኞች አያያዝ እንዲሁም በወቅታዊ የሀገሪቷ የፖለቲካ ጉዳይ ሰፊ ውይይት የተደረገ ሲሆን መከላከያ ውስጥ እያሉ ይነገራቸው የነበረም እና በፋኖ ተማርኮ ከመጡ በኋላ በህዝቡም በሰራዊቱም በኮር አመራሮችም የተደረገላቸው እንክብካቤ እጅግ አስደሳችና ያልጠበቅነው ነው በማለት ምስክርነታቸው ሰጥቷል። በመጨረሻም ለጓዶቻቸው ያሉበት ሁኔታ እጅግ ሰላም እንደሆነና ባገኙት አጋጣሚ በአቅራቢያቸው ለሚገኝ የፋኖ አደረጃጀት እጅ እየሰጡ ህይወታቸውን ቢያተርፉ መልካም ነው ሲሉ መልእክታቸውን አስተላልፈዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉ የአማራ ፋኖ ብሔራዊ ኃይል አስታወቀ። የፋኖ ሴራ ከሽፏል ሲሉ አቶ አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉ የተሰማራውን የምስራቅ እዝን በተመለከተ ማብራሪያ ሰጥተዋል። በማብራሪያቸው ጽንፈኛ በማለት የጠሯቸውን የፋኖ ታጣቂዎችን የውጭ ኃይሎች አጀንዳ ተሸካሚ ሲሉ ከሰዋል። ታጣቂዎቹ እንቅስቃሴ የጀመሩት ክልሉን አፍርሰው ስልጣን በኃይል ለመቀማት ነበር ያሉት ርዕሰ መስተዳደሩ ይህ ሴራቸው ከሽፏል ሲሉም ግምገማቸውን አስቀምጧል። ቀጥለውም ጽንፈኛ ቡድን የውጭ ኃይሎችን ተልዕኮ ተሸክሞ ክልሉን የብጥብጥና የሁከት አውድማ ከማድረግ ባለፈ ክልሉን ለማፍረስ ያደረገውን ሙከራና ሴራ በማክሸፍ በጎጃምና ደቡብ ጎንደር እንዲሁም በሌሎች አካባቢዎች ተሰማርተው ለክልሉ ሰላም መረጋገጥ መስዋዕትነት የከፈሉት የሰሜን ምዕራብ እዝና የምስራቅ እዝ የሰራዊት አባላት ተጠቃሽ ናቸው በማለት አብራርተዋል። አቶ አረጋም የምስራቅ እዝ የክልሉን ሰላም ከማስከበር ባለፈ
የክልሉን ኃይል በማሰልጠንና በማደራጀት እያገዘ መሆኑንም በንግግራቸው ያነሱ ሲሆን የመንግስት መዋቅሩን በማደራጀትና በመወያየት ተዘግተው የነበሩ አገልግሎት ሰጪ ተቋማት ክፍት እንዲሆኑ በማድረግ በኩልም ሚናቸው ተወጥቷል ሲሉ ተናግረዋል። የክልሉን የጸጥታ ኃይል ለማደራጀት በሚደረጉ አዳዲስ ስልጠናዎች ላይም እዙ በብር ሸለቆ ማሰልጠኛ ትምህርት ቤት አሰልጣኞችን በመላክና የእዙ ዋና አዛዥም በአካል እየተገኙ በማሰልጠን ኮኦፕሬሽኑና ከህግ ማስከበሩ ጎን ለጎን አበረታች ስራዎችን ሰርቷል ብሏል። በቀይ ባህር ጉዳይ የኤርትራን መንግስት በትጥቅ ትግል ለመታገል እየተንቀሳቀሰ የሚገኘው ራሱን የቀይ ባህር አፋር ዲሞክራሲያዊ ድርጅት ብሎ የሚጠራው ድርጅት ለ3 ወራት ያሰለጠናቸውን ወታደሮች ለመጀመሪያ ጊዜ ማስመረቁን ይፋ አድርጓል። ድርጅቱ በቀጣይ በተለያዩ ግንባሮች ስልጠናውን እንደሚቀጥል አሳውቋል። በተመሳሳይ ዜናም የድንበሩ ጉብኝት ቀጥሏል ተባለ። የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌዴራል ከፍተኛ ሚኒስትሮች፣ የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ጉብኝት እያደረጉ እንደነበር የሚታወቅ ሲሆን ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ በምትገኘው የቡሬ ግንባር የጎበኙ ሲሆን አሁን ደግሞ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ግሪፎ በምትባል ቦታ ጉብኝት እየተደረገ ይገኛል። በጉብኝቱም ለአካባቢ ማህበረሰብና ለድንበር ለሚገኘው ኃይል ስለ አጠቃላይ ሁኔታው ግንዛቤ ሰጥተዋል ተባለ። በኢትዮጵያና በኤርትራ መካከል ሌላ አስከፊ ጦርነት ሊቀሰቀስ ይችላል የሚል ስጋት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እያደገ መምጣቱን ታዋቂ ፖለቲካ ተንታኞች አስጠነቀቁ። በሁለቱ ሀገራት መሪዎች መካከል ያለው ልዩነት መቼም ሊታረቅ የማይችል በሚመስልበት የቃላት ጦርነት በጦፈበትና የወታደራዊ ዝግጅቶች በታዩበት በዚህ ወቅት በትግራይ ክልል እየታዩ ያሉ አዳዲስ የፖለቲካ ለውጦች ስስ የሆነውን ሰላም ሊያናጉት ይችላሉ ተባለ። በአሜሪካ ፎሬን ፖሊሲ መጽሔት ላይ በወጣው ትንታኔ መሰረት ልምድ ያላቸው ባለሙያዎችና አንዳንድ የፖለቲካ ሰዎች በሁለቱ ሀገራት መካከል ጦርነት ሊነሳ እንደሚችል በተደጋጋሚ ስጋታቸው ሲገልጹ ቆይቷል። የሜሪላንድ ዩኒቨርሲቲ ፕሮፌሰር የሆኑት ማይክል ወልደማርያም እና በቻተም ሀውስ ተመራማሪ የሆኑት አበባ አባተ ደምሴ ባዘጋጁት በዚህ ትንታኔ መሰረት እስካሁን ድረስ በሁለቱ ወገኖች መካከል የነበረው የጋራ እርግጠኛ አለመሆን ሰላሙን ለመጠበቅ ረድቷል። ይህም ማለት የትኛውም ወገን ጦርነት ቢጀምር እንደሚያሸንፍ እርግጠኛ ባለመሆኑ ራሱን ከግጭት አቅቦ ቆይቷል ማለት ነው። ይሁን እንጂ ተንታኞቹ እንደሚሉት በቅርቡ በኢትዮጵያ ትግራይ ክልል ውስጥ እየታዩ ያሉ አዳዲስ የፖለቲካ እንቅስቃሴዎች ይህንን ስስ ሚዛን የበለጠ ሊያበላሹትና አዲስ ግጭት ሊያስነሱ ይችላሉ የሚል ስጋታቸውን ገልጿል። የሱዳን ወታደራዊ ኃይል ሻዕቢያ ላይ ጥቃት ለመሰንዘር ዝግጁ ነው ተባለ። የሻዕቢያ መንግስት ለሱዳን ጦር ኃይሎች የትጥቅና የስንቅ ድጋፎችን በማድረግ በሱዳን ውስጥ ያለውን ውጥረት እንዲያባብስ ማድረጉን ቀጥሏል። በዚህም የሱዳን ወታደራዊ ኃይል የመጨረሻ ማስጠንቀቂያ አስተላልፈዋል። ለሱዳን ጦር ኃይሎች የትጥቅና ስንቅ ድጋፍ የሚውል የበረራ አገልግሎት ለሚሰጡ ሀገራት አጭርና ግልጽ ማስጠንቀቂያ መስጠት እፈልጋለሁ። ከዚህ በፊት በተደጋጋሚ የሰጠነው ማስጠንቀቂያ ችላ ብለው በአጥፊ ተግባራቸው ለቀጠሉ ጎረቤት ሀገራት ያለኝ መልእክት እጃችን ረዥም ነው። ከአጥፊ ተግባራችሁ የማትቆጠቡ ከሆነ በየትኛውም ቅጽበት ጥቃት ለመሰንዘር ዝግጁ ነን። ይበቃል፣ እረፉ የሚለው ይህ መልእክት የመጨረሻ ነው ብሏል። የኤርትራ ሰራዊት በአልቡርሃን ከሚመራው የሱዳን ወታደር ኃይል ጋር ከሰሞኑ የጋራ ወታደራዊ ስልጠና ላይ የሚገኝ ሲሆን የሱዳን ፈጥኖ ደራሽ ኃይሎች ዋና አዛዥ የሆነው ጄኔራል መሐመድ ሐምዳን ዳጎል ሄሜቲ በሰጡት ማስጠንቀቂያ መሰረት ከሰሞኑ የፈጣን ድጋፍ ኃይሎች ድሮኖች አስመራም፣ ከረንና ምጽዋን እንደሚጎበኙ የሚጠበቅ ሲሆን በዚያ የሚገኙ የኤርትራና የሱዳን ወታደራዊ መንግስት የጦር ጀቶችን ወደ አመድነት መቀየራቸው አይቀሬ ነው ተብሏል። ዜናዎቻችን ጨረስን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።